መዝሙር ዳዊት ቅንፍ 23 እንደርሳለን። እግዚአብሔር እረኛዬ ነው፣ ዋው የሚያሳጠኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውሃ ዘንድ ይመረኛል። ነፍሴን ምን አደረጋት? ስለ ስሙም ጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ ማን ከኔ ጋር ነውና? እስቲ እግዚአብሔር ከኔ ጋር ነህና በሉት እስቲ። ክፉን ምን አልሆንም። ዋው አንድ ሰው ክፉን አልፈራም ይላል። ማን ከኛ ጋር ስላለ? ኢየሱስ ከኛ ጋር ስላለ፣ መንፈስ ቅዱስ ከኛ ጋር ስላለ፣ ሃሌሉያ። በትርና ምርኩዝ እነርሱ ያጽናኑኛል፣ ያበረቱኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራስን በምን ቀባኸኝ? ሃሌሉያ። ራስን በምን ቀባኸኝ? በዘይት ቀባኸኝ። ጽዋዬም የተረፈ ነው። ቸርነትና ምሕረቴ በሕይወቴ ዘመን ሁሉ በእግዚአብሔርም ቤት ለዘላለም ምን ይሆናለሁ? ሃሌሉያ። ዮሐንስ ወንጌል ምዕራፍ 10 ቁጥር 11 Book of John chapter 10 from verse 11 መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ምን ያደርጋል? ሃሌሉያ። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ምን ይሆናል? ተኩላም ምን ያደርጋቸዋል? ይነጥቃቸዋል። በጎቹንም ምን ያደርጋቸዋል? እበትናቸዋል። ሙያተኛ ስለሆነ ለበጎቹም ስለማይገደው ሙያተኛው ምን ይሆናል? እንደገና የእግዚአብሔር ቃል ምን ይላል? ቁጥር 14 ላይ ጮኻችሁ መልካም እረኛ ኢየሱስ ነው በሉት እስቲ። ሃሌሉያ። መልካም እረኛ እኔ ነኝ። አብ እንደሚወደኝ እኔም አብን እንደማቀው የራስን በጎች ምን አደርጋለሁ? እስቲ ባጠገባችሁ ላለው ሰው ኢየሱስ ያውቀሃል በሉት እስቲ። እረኛዬ ያውቀኛል በሉት እስቲ። መልእክት አለኝ። ኢየሱስ ያውቃቸዋል። አሜን በሉ። ጮኻችሁ ኢየሱስ ያውቃቸዋል። ምዕራፍ 10 ቁጥር 28 ላይ እኔም የዘላለም ሕይወትን ምን አደርጋቸዋለሁ? ለዘላለም ምን ይሆኑም? ከእጄ ማንም ሃሌሉያ ከኢየሱስ እጅ ማንም አይነጥቃችሁም። ከእግዚአብሔር እጅ ማንም አይነጥቃችሁም። በጎቹን በለመለመ መስክ ይመራል። ሳር ወዳለበት ይመራል። የሚበላ ነገር ወዳለበት ይመራል። የሚጠጣ ነገር ወዳለበት ይመራል። ዳዊት እዚህ ክፍል ሲናገር እግዚአብሔር ምኔ ነው አለ? እረኛዬ ነው፣ የሚያሳጠኝም ሃሌሉያ የሚጎልብኝ ነገር የለም ይላል በአዲስ ትርጉም ላይ። የሚያሳጠኝ የለም፣ እግዚአብሔር እረኛዬ ነው አለ። መልእክት አለኝ። እግዚአብሔር እረኛችሁ ነው። ሃሌሉያ። በለመለመ መስክ ያሳድረኛል አለ። በዕረፍት ውሃ ዘንድ ይመረኛል። ዕረፍት ወዳለበት ይመረኛል። ሕይወት ወዳለበት ይመረኛል። መንፈስ ወዳለበት ይመረኛል። በጎች ወደሚበሉበት ይመራቸዋል። እስቲ እጆቻችሁን ወደ እግዚአብሔር አንሱና እንደዚህ በሉት፣ እግዚአብሔር እረኛዬ ነው በሉት እስቲ። ወደ ዕረፍት ውሃ፣ ዕረፍት ወዳለበት ወደ ለመለመ መስክ እግዚአብሔር ይመራቸዋል። መልካም እረኛ ከሆነው አምላክ ባህሪዎች አንደኛ 3 ፖይንቶቹን ቶሎ ይናገራሉ። አንደኛ ይመራል። ልክ ቅድም ዳዊት እንዳለ እግዚአብሔር እረኛዬ ነው የሚያሳጠኝም የለም፣ በለመለመ መስክ ያሳድረኛል፣ በዕረፍት ውሃ ዘንድ ምን ያደርገኛል? ይመራኛል። ከኋላቸው ግብፅና የግብፅ ሰራዊቶች አሉ። ከፊታቸው የተደቀነባቸው ውሃ አለ። ነገር ግን ከፊታቸው የነበረው ቃል እየተመሩ ስለነበረ የእሳት አምድ እነሱን እየመራቸው እግዚአብሔር ወደ አለበት፣ እግዚአብሔር ወደ ተናገረበት ሲመራቸው ነው የተመለከትነው። ኢየሱስ ያድናል። ኢየሱስ ያድናል። መልእክት አለኝ።
ምሪት ለጠፋበት ሰው መልእክት አለ። ሄዶ አንድ ቦታ ላይ መንገድ ጠፍቶበት ለቆመ ሰው መልእክት አለ። እስራኤልን ከፊት በእሳት አምድ በዳመና አምድ የመራቸው አምላክ እኔ ይመራቸዋለሁ ይለኛል። ጮኻችሁ አሜን በሉ። መጽሐፍ እንደዚህ ይላል፣ ቀይ ባህር እንደ ግድግዳ ምን ሆነላቸው? ምኑን ረግጦ ነው አለፉ ብሎ እግዚአብሔር ቃል። ደረቅ መሬት እየረገጡ አለፉ። ኑ ይለፉ። ሃሌሉያ። እዚህ መሃል ልክ እንደነሱ የሚያልፍ ሰው አለ። ልክ እንደነርሱ እግዚአብሔር የሚመራ ሰው አለ። ሃሌሉያ አሜን። ጀሆቫ ራሃ እግዚአብሔር መሪያችን ነው። ራሳችሁን ይዛችሁ እግዚአብሔር መሪዬ ነው በሉት እስቲ። ዳዊት በእረፍት ውሃ ዘንድ ምን ያደርገኛል? ይመረኛል አለ። ሰማይንና ምድሩን ከሌለበት ያመጣው አምላክ እኔ መልእክት አለኝ። ከፊታችሁ ሆኖ ይመራል። ከፊታችሁ ሆኖ ይመራል። ከፊታችሁ ሆኖ ይመራል። ነገሮችን ጠላት ላበላሸብሰው የራስም ስንፍናና ድካም መንገድ ውስብስብ እንዲሆን ላደረገው ሰው መልእክት አለኝ ዛሬ። እግዚአብሔር ከፊት ሆኖ ይመራሃል። እግዚአብሔር ከኋላ ሆኖ ይመራሃል። እግዚአብሔር ካንተ ጋር ነው። ስለ ስሙ ስል በጽድቅ መንገድ ስለምኑ ስል አምላክ እኮ ነው ባንተ ላይ የተጠራው። አምላክ እኮ ነው በቤት የተጠራው። አምላክ እኮ ነው በትውልድ ላይ የተጠራው። አንተ ያመንከው ምርኩዝ ያደረከው ሰው አይደለም፣ እግዚአብሔር ነው። ያ እግዚአብሔር ይመራሃል። ያ እግዚአብሔር ከፊት ይወጣል። አስተምርሃለሁ። አሜን። በምትሄድበት መንገድ እመራሃለሁ፣ እመክርሃለሁ። አይኖችን ባንተ ላይ ምን አደርጋለሁ? አጠናለሁ፣ እከታተልሃለሁ። I will follow up you። ኢየሱስ ያድናል። ኢየሱስ ያድናል። አጠገባችሁ ላይ ላለው ሰው ለብቻ አይደለም፣ እግዚአብሔር ካንተ ጋር ነው በሉት እስቲ። በሉት እግዚአብሔር ይመራሃል በሉት እስቲ። ሃሌሉያ። እግዚአብሔር ይመራሻል። መልካም እረኛ የሆነ እግዚአብሔር፣ አስተማማኝ እግዚአብሔር ይመራሃል። እግዚአብሔር ይመራሻል። እግዚአብሔር ካንተ ጋር አለ። እግዚአብሔር ከኔ ጋር አለ። እኔ አምናለሁ፣ እርግጠኛ ነኝ የሚል ሰው ቆሞ ለእግዚአብሔር እልልታና ጭብጨባ ያመጣው ፊል የሚያደርግ ሰው እውነት ነው የሚል ሰው ሃሌሉያ። ቁጭ በሉ። ጌታ ይባርካችሁ። የኔ ክንድ እርሱ ነው፣ የኔ መደገፊያ እርሱ ነው ለሚል ሰው እግዚአብሔር እስከ ፍጻሜ ይመራሃል። እግዚአብሔር እስከ ፍጻሜ ይመራሻል። እስታክ የሆነባችሁን ነገር አስቡ። ዋው! እግዚአብሔር ሲመራ እንዴት ደስ ይላል! እግዚአብሔር ሲመራ ባህር እንደ ግድግዳ ይቆማል። እግዚአብሔር ሲመራ አቤት! እግዚአብሔር እየመራችሁ ነው። ለብቻችሁ አይደላችሁም። እግዚአብሔር ከእናንተ ጋር አለ። ከመልካም መሪ ባህሪ ሁለተኛ አዘጋጅ ነው፣ ያዘጋጃል። ጀሆቫ ጂራ እግዚአብሔር አዘጋጅ ነው። አዘጋጅ ብቻ አይደለም፣ እግዚአብሔር ምንድነው? መጋቢ ነው። መልካም እረኛ አምላክ ለበጎቹ ለልጆቹ መልካሙን ምግብ በማዘጋጃት ነው የሚታወቀው። መልካም እረኛችን የሆነልን አምላክ ለኛ የሚያስፈልገንን ሁሉ ያዘጋጃል። አሜን። መልእክት አለኝ። እግዚአብሔር ያዘጋጃል። አንዱ የእግዚአብሔር ስም he is a provider። ሃሌሉያ። ጀሆቫ ጂራ። እስቲ ጮኻችሁ he is a provider በሉት እስቲ። እስቲ እንደዚህ ትላላችሁ፣ እግዚአብሔር መጋቢዬ ነው በሉት እስቲ። ሃሌሉያ። ኢየሱስ ያድናል። ኢየሱስ ያድናል። እግዚአብሔር በሰጭነት አንደኛ ነው። እግዚአብሔር ማንን ሰጣ ካላችሁ ኢየሱስ ክርስቶስን በመስቀል ላይ ምን እንዲሆን እንዲሰቀል
እግዚአብሔር እንን የመሰለውን የቃሉን ወተት እንዲሁ ሰጠን። እግዚአብሔር ስለ ስጦታው ደስ ካላችሁ አጨብጭቡለት እግዚአብሔር። ሃሌሉያ! የሚያሳጣኝ ነገር የለም፣ ምንም አይጎልብኝም። እግዚአብሔር ለኔ ያዘጋጃል በሉት እስቲ። አልሰማችሁም? እግዚአብሔር አስፈላጊውን ነገር ለኔ፣ አስፈላጊውን ነገር ለትውልድ፣ አስፈላጊውን ነገር ለትዳሬ፣ አስፈላጊውን ነገር ለኢትዮጵያውያን፣ አስፈላጊውን ነገር ለዚህ አጥቢያ እስቲ እግዚአብሔር ያዘጋጃል የሚል ሰው ለእግዚአብሔር እልልታና ጭብጨባ ያመጣዋል። God is a good provider. መጋቢ ነው እግዚአብሔር። ከሰው እጅ ተመግበን ላያልቅብን ይችላል። ከሰው እጅ ላለቀባችሁ መልእክት አለኝ። እግዚአብሔር ያዘጋጅላችኋል። ለአንዳንዶቻችሁ እግዚአብሔር የመስዋዕትን በግ ያዘጋጃል። ታምናላችሁ? ካመናችሁ ጩሁና አሜን በሉ። ሃሌሉያ ሃሌሉያ ሃሌሉያ። ጀሆቫ ጄራ የሆነ አምላክ ለአንዳንዶቻችሁ የሚያስፈልገውን ነገር ከእጁ ይሰጣቸዋል፣ ከእጁ ይመግባቸዋል፣ ከእጁ ለእናንተ ያስረክባል፣ ከእጁ ለእናንተ ይለቃል። አንዱ ስም የእግዚአብሔር አዘጋጅ ነው። አዘጋጅ፣ የኔ አምላክ አዘጋጅ፣ መጋቢ፣ ሰጪ ነው። ኦ ሃሌሉያ! እሱ እያለን በምድረ በዳ መቅበዝበዝ የለም፣ መዋረድ የለም። እርሱ እያለን ኪሳችን ቤታችን ባዶ መሆን የለም። እርሱ እያለን በበሽታ እየተጨነቀን ዘመናችንን መጨረስ የለም። እግዚአብሔር ሰጪ ነው። ሃሌሉያ! ሰጥቶ ማይነግረን አምና እኮ ከእጅ ተቀብለሃል፣ በልተሻል፣ ለብሰሻል፣ ከችግር ወጥተሻል። ከዚህ በኋላ የማይል እግዚአብሔር የኔና የናንተ አምላክ ነው። ሃሌሉያ! ምን እያልኳችሁ ነው? እግዚአብሔር ያዘጋጃል። አትፍሩ፣ እግዚአብሔር ያዘጋጃል። አትፍሩ፣ እግዚአብሔር ያዘጋጃል። ሃሌሉያ! ባዶነት ነው የሚሰማችሁ? የሆነ ነገር ለመወሰን ፈርታችሁታል? ያለውን ካልኩሌት እያደረጋችሁ ነው? ኮንፈርሜሽን ከቃሉ በኩል እየመጣ ነው። እግዚአብሔር ያዘጋጃል። ጩና አሜን በሉ። እግዚአብሔር ያዘጋጃል። ሃሌሉያ! ሶስተኛና የመጨረሻው ፖይንት እግዚአብሔር አስተማማኝ ጠባቂ የሆነልን እግዚአብሔር፣ መልካም እረኛችን የሆነልን እግዚአብሔር ሰጪ ብቻ አይደለም፣ የሚመራን ብቻ አይደለም፣ የሚጠብቀንም ነው። ሃሌሉያ! ጀሆቫ ኒሲ ኦር ኤሎሄም። ዳዊት እንደዚህ አለ፣ በሞት ጥላ መካከል እንኳን ብሄድ አንተ ከማን ጋር ነህና? ተናገሩ ወንድሞቼ እህቶቼ፣ አንተ ከማን ጋር ነህና? ስለዚህ ምን አልሆንም። ሃሌሉያ ሃሌሉያ! አጠገባችሁ ላለው ሰው የሚጠብቅሽ የሚጠብቅ አምላክ ካንተ ጋር ነው በሉት እስቲ። በሞት ሸለቆ እንኳን ቢሄድ አለ አልፈራም። አሜን አሜን። አንተ ምን ነህና? ጠባቂ ነህና። በትርህና ምርኩዝ ያጽናኑኛል። አሜን። ይህ ማለት በትር ወይም ምርኩዝ የሚለው በእስራኤል ዘንድ የእስራኤል እረኞች በግ ሲጠብቁ በግ ለመጠበቅ፣ በግ ለመምራት፣ በግ ከተኩላ ለመከላከል በእጃቸው ላይ ያለውን ምርኩዝ ወይም ስልጣን ያሳያል።
ዛሬም ዳዊት እንደዚህ አለ፣ በሞት ጥላ ውስጥ እንኳን ብሄድ ሞትን ምን አልሆንም አልፈራም አለ። የሚገርማችሁ ደግሞ የሚጠብቀን አይተኛም፣ የሚጠብቀን አያንቀላፋም፣ የሚጠብቀን ለአንድም ሴኮንድ ቢሆን ዘገይቶ አያውቅም። እኔ መልካም እረኛችሁ ነኝ። መልካም እረኛ ስለ በጎቹ ምኑን ይሰጣል? አሳልፎ ነፍሱን ይሰጣል። እንደ ሙያተኛ እረኛ አይደለም አለ ኢየሱስ ክርስቶስ። የሚፈራ ሰው እዚህ መሃል ላይ ካለ፣ የሚሰጋ ሰው እዚህ መሃል ላይ ካለ፣ ተስፋ የቆረጠ ሰው እዚህ መሃል ላይ ካለ፣ ከውጭ በሚሰማው ሁሉም ስጋት ውስጥ ያለው ሰው ካለ I have a message from Bible. የሚጠብቀን አምላክ በሰማይ አለ። የሚጠብቀን አምላክ በመንፈሱ ከኛ ጋር አለ። እግዚአብሔር አስተማማኝ የሆነ ጠባቂያችን ነው። ሃሌሉያ። እንደውም መጽሐፍ ቅዱስ በዘፍጥረት መጽሐፍ ላይ ማንን አስጠነቀቀ ነው የሚለው? ላባን አስጠነቀቀ። ስለማን ስል? ስለ ያዕቆብ ስል። የሚያስጠነቅቅ አምላክ ነው። ከመጠበቅ አልፎ የሚያስጠነቅቅ፣ ወደ ትውልድ የሚመጣውን ጭንጋፋ የሚያስጠነቅቅ፣ ሞት የሚያስጠነቅቅ፣ ድህነት የሚያስጠነቅቅ፣ ጉስቁልና የሚያስጠነቅቅ፣ አክሲደንት የሚያስጠነቅቅ እግዚአብሔር የኛ ነው። ሃሌሉያ። ዳንኤል መልካም መንፈስ ያለበት ሰው ነው። ዳንኤል እግዚአብሔርን የሚያመልክ ሰው ነው። ዳንኤል ለእግዚአብሔር ተለይቶ የሚኖር ሰው። በዚህ ሰው ጠላት ሰበብ ፈለገበት ይላል እግዚአብሔር ቃል። ሰበብ ፈለገበት። ከዛስ ወስደው በአንበሶች ጉድጓድ ውስጥ ምን አደረጉት? ከዛ በኋላ በጣም የሚገርማችሁ ጠዋት ሲነጋ ንጉሡ ወደ ማን ሄደ? ወደ ዳንኤል። ዳንኤል አለ አንተ የምታመልከው አምላክ ከአንበሶች ጉድጓድ አድነዋልን አለ። ዳንኤል ምን ብል ጥሩ ነው? ዋው! እግዚአብሔር መላእክቶችን ከሰማይ ላከና የሚኖችን አፍዘጋ ነው የሚለው። ሃሌሉያ ሃሌሉያ። ዳንኤል ምንድነው ያለው? አምላኬ አለ ከሰማይ ምኑን ላከ? መላእክቶችን ላከ። ከዛስ የአንበሶችን አፍ ምን አደረገ? ቆልፍ አደረገ። ዛሬም እንደ እግዚአብሔር ሰው እናገራለሁ። አንተን ሊበላ የወጣ አውሬ አፍ በክርስቶስ ኢየሱስም ተዘጋ። በክርስቶስ ኢየሱስም ተዘጋ። ትውልድን ሊበላ የወጣ ተዘጋ። ቢዝነስን ሊበላ የወጣ ተዘጋ። መንፈሳዊ ሕይወትን ሊበላ የወጣ ተዘጋ። ትዳርን ሊበላ የወጣ፣ ጤንነትን ሊበላ የወጣ፣ ሰላምን ሊሰርቅ የወጣ ዛሬ እዚህ መሃል አንድ ሁለት ሰው ቢኖር ዛሬ ከዚህ ቃል አማካኝነት እናገራለሁ፣ በኢየሱስ ስም ተዘጋ። አንበሶቹም ምን አላደረጉኝም? አልጎዱኝም። የሚጠብቀን አስተማማኝ ነው። የሚጠብቀን አስተማማኝ ነው። የሚጠብቀን ሰው አይደለም፣ እግዚአብሔር ነው። አዋጅ አለኝ። ሃሌሉያ። እግዚአብሔር ይጠብቃቸዋል። እግዚአብሔር ከእናንተ ጋር ይሆናል። ገደላ እየተራመዳችሁ ማታ ቢሆን ቀን ያመናችሁ እግዚአብሔር እንደ እግዚአብሔር ሰው እናገራለሁ። ልክ ከዳንኤል ጋር እንደነበረ እግዚአብሔር ከእናንተ ጋር ነው። ሞት ጥላ መካከል እንኳን ብሄድ ክፉን አልፈራም፣ ምክንያቱስ አንተ ከኔ ጋር ነህ። የቆሬ ልጆችም እንደዚህ አሉ። ምድር ምን ብትሆን ብትነዋወጥ፣ ብትገለባበጥ እኛ ምን አንሆንም። ምን ማለት ነው ይሄ? ማለት እቺ ምድር አሁን ብትገለበጥ እኛ የት እንሆናለን ማለት ነው? እስቲ በእግዚአብሔር እጅ ላይ ሃሌሉያ። ምድር ብትነዋወጥ፣ ወደ ባሕር ልብ ቢሰምጡ ቢወሰዱ እኛ በእግዚአብሔር መዳፍ ላይ በእግዚአብሔር እጅ ላይ ስለምንሆን ምን አንሆንም። እስቲ አልፈራም በሉት እስቲ። ለምንድን ነው ከተባለን የሚጠብቀን ምን አይሆንም? አይተኛ። ዛሬም መልእክት አለኝ። መልእክትን ሲጠቀልል በየትኛውም አስፈሪ ሁኔታ ውስጥ ብትሆኑ I am 100% sure እግዚአብሔር ይጠብቃቸዋል። ኢየሱስ ምንድነው ያለው? በጎችን አውቃለሁ አለ። በጎችን እኔን ምን አደርጋለሁ አለ? ያውቁኛል አለ። ስለዚህ ከእጄ ማንም ምን አደርጋቸውም አይነጥቃቸውም ነው አለ። አስተማማኝ እረኛችን እግዚአብሔር ነው።
ከመልካም